የመካከለኛው ምስራቅ ፍልሚያ በመካከለኛው ምስራቅ ሰማይ ስር የሚካሄደው የሀያላን ፍልሚያ በኢራን በአሜሪካና በእስራኤል መካከል የሚታየውን የጦርነት ስልትና የስትራቴጂክ ሽኩቻ ወደ አዲስ ምዕራፍ አሸጋግሮታል። ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን፣ ከኢትዮ ጥበብ ሚዲያ የመካከለኛው ምስራቅ አሁናዊ ገጽታ እናስዳስሳችኋለን። አብራችሁን ቆዩም። ይህ ግጭት በአንድ ወገን ፍጹም የበላይነት የሚገለጽ ሳይሆን እያንዳንዱ ተዋናይ የየራሱን ልዩ ወታደራዊ ጡንቻና ስልታዊ ብልሃት ለዓለም ያሳየበት የታሪክ መድረክ ሆኗል። በተለይ በኢራን በኩል የታየው ወታደራዊ ጽናትና እጅግ ዘመናዊ የሆኑ የድሮንና የባላስቲክ ሚሳኤል ቴክኖሎጂዎች የሀገሪቱን የመከላከያ አቅም ከሚገመተው በላይ መሆኑን አስመስክረዋል። ይህም ጥቃት እስከ ቆጵሮስና ቱርክ አዋሳኝ ድንበሮች ድረስ የሚደርስ አቅም ያለው መሆኑ የቀጠናውን የኃይል ሚዛን በእጅጉ ቀይሮታል። የጦርነቱ ሂደት በኢኮኖሚው ረገድም ከፍተኛ ንዝረት የፈጠረ ሲሆን በተለይ ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥን የመቆጣጠር ብቃት የኢራን ትልቁ የመደራደሪያ ካርድ ሆኖ ወጥቷል። ይህንን ወሳኝ የዓለም የንግድ መስመር በውጤታማነት በመቆለፍ ኢራን በአሜሪካና በአጋሮቿ ላይ ብርቱ የፖለቲካና የኢኮኖሚ ጫና ማሳረፍ ችላለች። ይህም ግጭቱ በጦርነት ሜዳ ብቻ ሳይሆን በዓለም አቀፍ የንግድ ፍሰት ላይም ያለውን የላቀ ተጽዕኖ የሚያሳይ ሲሆን የጠላቶቿን ትኩረትና ሀብት ወደ ተለያዩ አቅጣጫዎች እንዲበታተን በማድረግ ረገድ ስኬታማ ስልት ሆኖ አገልግሏል። በሌላ በኩል አሜሪካና እስራኤል በአየር የበላይነትና እጅግ በተራቀቀ የስለላ መረባቸው ያላቸው የቴክኖሎጂ ልቀት ዳግም አሳይተዋል። ከፍተኛ የጦርና የፖለቲካ አመራሮችን ኢላማ ያደረጉ ጥቃቶችን መሰንዘር መቻላቸው የብቃታቸው መገለጫ ቢሆንም ይህ እርምጃ ግን የኢራን ወታደራዊ መዋቅር በቀላሉ ሊያፈራርስ አልቻለም። ይልቁንም እንዲህ አይነት ጥቃቶች በደረሱበት ወቅት እንኳን የስርዓቱ ሰንሰለት ሳይበጠስ በአጭር ጊዜ ውስጥ አዳዲስ መሪዎችን በመተካት ወታደራዊ ኦፕሬሽኖች መቀጠል መቻሉ በሀገሪቱ ውስጥ ያለው ጠንካራ የአመራር አንድነትና የማይበገር ድርጅታዊ መዋቅር ለዓለም አረጋግጧል። ይህ የወታደራዊ ጽናት ማሳያ በኢራን አመራር ውስጥ ምንም አይነት መከፋፈል ወይም ክህደት አለመታየቱ ስርዓቱ የአገዛዝ ለውጥ ለማምጣት ከሚታሰበው በላይ ጽኑ መሆኑን አሳያል። ሙጅታባ ካሚኒ የመሳሰሉ አዳዲስ መሪዎች በፍጥነት ወደ ስልጣን መምጣታቸው የሀገሪቱን ስልታዊ እቅዶች ሳያስተጓጉል እንዲቀጥሉ አስችሏል። ይህ አይነቱ ፈጣን የማገገም ብቃትና የውስጥ አንድነት ኢራን በከፍተኛ ጫና ውስጥ ሆና እንኳን ወታደራዊ እንቅስቃሴዎቿ ወደ ሰሜናዊ የሜዲትራኒያን አካባቢዎች ጭምር ለማስፋት የሚያስችል አቅም እንዳላት ማረጋገጫ ሆነ። አሁናዊ ሁኔታ የሚያሳየው ግጭቱ የትኛውም ወገን ሙሉ በሙሉ ድል ያልተቀዳጀበት፣ ይልቁንም እያንዳንዱ ኃይል የየራሱ ወታደራዊና ቴክኖሎጂያዊ ብቃት ያስመሰከረበት መሆኑ ነው። ዓለም አቀፉ ማህበረሰብም ይህንን የኃይል አስተላለፍ በመመልከት መካከለኛው ምስራቅ አሁንም በከፍተኛ ስልታዊ ፉክክርና የኃይል ትግል ውስጥ መሆኑን ተገንዝቧል። የወደፊቱ የሰላም ወይም የጦርነት አቅጣጫም የሚወሰነው እነዚህ ኃይሎች በሚያሳዩት የዲፕሎማሲ ብልሃትና ወታደራዊ ዝግጁነት ላይ ይሆናል።